እንደ ቪዲዮግራፈር ሊኖራችሁ ከሚገቡ ስኪሎች ውስጥ አንዱ ኢንተርቪው ማድረግ መቻል፣ ኢንተርቪው መቅረጽ መቻል ነው። ብዙ ገንዘብ መስራት ትችላላችሁ በዛ መንገድ። እንኳን ደህና መጣችሁ። ምንተስኖት እባላለሁ ከምንቶፒያ አካዳሚ። ዛሬ ኢንተርቪው ስለማድረግ እናወራለን። ኢንተርቪው መቅረጽ ስለመቻል። እንዴት ነው የምንቀርጸው ኢንተርቪው? በጣም ኢምፖርታንት ነገር ነው ኢንተርቪው መቅረጽ መቻል። ምክንያቱም ካሰባችሁት በጣም ብዙ ቢዝነሶች ኢንተርቪው ይፈልጋሉ። ሪል ስቴት በሉት፣ ጠበቆች በሉት፣ የጥርስ ሕክምና ወዘተ። ምንም ሆነ ምን ቁጭ ብሎ ስለራሳቸው ከሆነ የሚያወሩት፣ ስለ ድርጅታቸው ከሆነ የሚያወሩት፣ ዶክመንተሪ ሆኖ ስለተፈጠረው ነገር የሚያወሩ ስቶሪ የሚነግሩን ከሆነ ኢንተርቪው ይቀረጻሉ ቁጭ ብለው። ብዙ ገንዘብ መስራት ትችላላችሁ። ስለዚህ የኢንተርቪው ቤዚክስ ነገሮች ምንድን ናቸው? እንዴት ነው አሪፍ ኢንተርቪው መቅረጽ የምንችለው? የመጀመሪያው ነገር ፍሬማችሁን መወሰን ነው። እንደየስራው አይነት ይለያያል። ግን አንዳንዱ ክላይንት ለምሳሌ አስቀድመው ይነግራችኋል የስራውን አይነት አይደል? እንገናኝና የት እንደምንቀርጽ እኔ ትባባላላችሁ። መሄድ ትችላላችሁ። አስቀድማችሁ ቦታውን ማየት ትችላላችሁ። ከዛ ኦኬ ፕላን ማድረግ ትችላላችሁ። መስኮቱ በዚህ ጋር ነው ያለው፣ በዚህ ጋር ደረጃ አለ፣ በዚህ ጋር ወዘተ። ፍሬሜን እዚህ ጋር ማድረገው ይሄ ቆንጆ ነው፣ ይሄኛው ብዙም ደስ አይልም፣ እሱን መወሰን ትችላላችሁ። አንዳንዱ ክላይንት ደግሞ ጊዜ የለውም። በቃ ነው ሰውየው ኦር ቦታው አቬይለብል አይደለም። አቬይለብል የሆነው ነገ ከሰዓት 3 ሰዓት ላይ ነው ኦር 8 ሰዓት ዋሬቨር። ስለዚህ ነገ ቦታው ላይ ስትደርሱ ነው የምታዩት ፍሬማችሁን። በዚህ አይነት ሲቹዌሽኖች ውስጥ ስትሆኑ የእናንተ ስራ ነው መዘጋጀት። ኦኬ ምን ሊያስፈልገኝ ይችላል? ምን ፓክ ላርግ? አስቀድማችሁ ጭንቅላታችሁ ውስጥ ፕሮብሌሞች መፍጠር ትችላላችሁ። ኦኬ ለምሳሌ ምንም ኢንተረስቲንግ ነገር ከሌለውና ክፍሉ አንዱ በቃ ነጭ ግድግዳ ከሆነ እንዴት ኢንተረስቲንግ ማድረግ እችላለሁ? ኦኬ እንትን ያስፈልገኛል፣ እሱን ፓክ ላርግ። ወይም እንትን ከሆነስ? እነዚህ ነገሮች ፕላን በማድረግ አስቀድማችሁ እቃችሁ ማዘጋጀት፣ ሜንታሊ ፕሪፔርድ መሆን ያስፈልጋል። ስለዚህ ካሜራዬን ይይዝና ዞር እያልኩ ፍሬሜን አያለሁ። በዚህ በኩል ባረገው ፍሬም ባረገው እንደዚህ አድርጌ አሪፍ ነው ይሄኛው። እና ፍሬማችሁንም ስትፈልጉ ካሜራ ላይ የሚያምር ነገር ብቻ ሳይሆን ፕራክቲካል መሆን አለባችሁ። ኦኬ ተጨማሪ ላይት ማመጣ ከሆነ በቂ ቦታ አለኝ ወይ? ካሜራው እዚህ ጋር ነው የሚሆነው? ስንት ላይት ነው የማመጣው? ኢንተርቪው የሚያደርገው ሰውዬ ከካሜራው አጠገብ መቀመጥ አለበት። ለሱ በቂ ቦታ አለ ወይ? እነሱን ሁሉ ከግምት ውስጥ አስገቡና ከዛ ኦኬ ይሄ ፍሬም is perfect በሱ ምክንያት ይሄ ፍሬም ካሜራ ላይ ያምራል፣ እንትኑ አሪፍ ነው፣ እንትኑን እንደዚህ አድርጌ ላይት አብረቼ አሪፍ ማድረግ እችላለሁ ሞር የሚለውን ከወሰናችሁ በኋላ ፍሬማችሁን አገኛችሁ ማለት ነው። ፍሬሚንግ ከወሰንኩኝ በኋላ ማድረገው ምንድነው? ዴብዝ መፍጠር ነው። ዴብዝ ወዳለሁ። ፊልማችሁን ቪዲዮአችሁን አሪፍ ያደርግላችኋል። ኢንተርቪው ላይ ዴብዝ የምትፈጥሩት እንዴት ነው? ወንበሩን ከግድግዳው ራቅ ማድረግ ነው። በቃ ታትት በጣም ቤዚክ የሆነ ፕሪንሲፕል ነው። ስለዚህ ግድግዳ ስር ከነበረ ወንበራችሁ ሰውየው ግድግዳ ስር ከሚቀመጥ ራቅ ታደርጉትና ከጀርባው ስፔስ ትፈጥሩለታላችሁ ማለት ነው። አንዳንዴ ጠባብ ክፍል ከሆነ ያላችሁ እና በቂ ስፔስ ከሌላችሁ እሱን ለማድረግ ወደ ኮርነር፣ ሁለቱ ግድግዳዎች የሚጋጠሙበት ኮርነር ላይ ወደዛ ሹት ማድረግ ኢሉዥን ይፈጥርላችኋል፣ ሩሙ ትንሽ ዴፕዝ እንዳለው የሚመስል። አለበለዚያ ግን ከቻላችሁ ራቅ አድርጉት። ሌላኛው ኮምፖዚሽን ነው። ይሄ ከፍሬሚንግ ጋር አብሮ የሚሄድ ፖይንት ነው። ስለ ሩል ኦፍ ሰርድ ሰምታችኋል። ብዙ ጊዜ ሩል ኦፍ ሰርድ የምንለው በአጭሩ ስክሪናችሁን ወደ 3 ቴብል ወይም በ3 ላይን በመፍጠር ቪዥዋሊ የሰው ልጅ አይን የት ጋ ነው የሚያርፈው የሚለውን ጋይድ የሚያደርግልን ምናባዊ መስመር ነው። ብዙ ጊዜ ኢንተርቪው ከሆነ የምታደርጉት ኖዝ ሩም አፍንጫው ያለበትን ስፔስ መተው አለባችሁ። ምክንያቱም ይሄ ሰውዬ ወደዚህ ነው እያወራ ያለው ስፔስ አለው የሚለውን ለማሳወቅ። ኤዲቲንግ ላይም ስም ለመጻፍ ለግራፊክስ ለማስገባት ያገለግላል ብዙ ጊዜ። አንዳንዴ ደግሞ መፍጠር እንደምትፈልጉት ሙድ እና እንደምትናገሩት ስቶሪ ኖዝ ሩሙ ተቃራኒ መሆን ይችላል። ለምሳሌ አንዳንድ ዶክመንተሪዎች ካያችሁ ወይም አንዳንድ ፊልሞች ካያችሁ ካራክተሩ ነገር አለሙ የጠበበበት የሚሆነበት ጊዜ ያለ አይደለ? በቃ መፈናፈኛ ያጣ ራሱ ብቻውን ከግድግዳ ጋር እያወራ የሚመስል አይነት ስቶሪዎች። እንደሱ አይነት ስቶሪዎች ከሆኑ ኖዝ ሩም ከሌለው ሰውየው ስክሪኑ ስር ከሆነ ይጨንቃል። እሱን ስሜት መፍጠር ትችላላችሁ።
ለዛ ነው ህጎቹን ማወቅ የት ጋር ህጎቹን መስበር እንደምትችሉ ይረዳችኋል። ሌላኛው ኮምፖዚሽናችሁን ማሳመር የምትችሉበት መንገድ ሁለተኛ ካሜራ መጨመር ነው። ሌላ ፐርስፔክቲቭ ይጨምርላችኋል። ይሄ ማለት ለምሳሌ በጣም የሚጨንቅ ስቶሪ ከሆነ የምትነግረን ልጅቷና እጇ የተንቀጠቀጠ ከሆነ ወይ ወዘተ ክሎስ አፕ የእጇ ላይ ይሄ ሙዷን፣ ጭንቀቷን፣ ስሜቷን እንድንረዳ ያደርገናል። ወይም ደግሞ ሌላ ሁለተኛ ፐርስፔክቲቭ ይሰጠናል። ስለዚህ በኋላ ኤዲት ስናደርግ በሁለቱ ካሜራዎች መካከል ከት በማድረግ ጃምፕ ከት አይኖረንም። ኢትስ ቪዥዋሊ ኢንትረስቲንግ። ኦዲየንሳችንም ሳይረበሽ ስቶሪውን ማየት ይችላል ማለት ነው። አሁን ፍሬማችሁን አገኛችሁ፣ ዴፕዝ ፈጠራችሁ። የሚቀጥለው ስራ ላይቲንግ ነው። አንዳንዴ እንደ ስራው ትልቅነትና ትንሽነት ወይ እርዳታ ይኖራችኋል፣ 2-3 ሰው ይኖራል የሚያግዛችሁ፣ ወይም ብቻችሁን ልትሆኑ ትችላላችሁ ላይት የምታደርጉት። it doesn't matter። ፕሪንሲፕሉ አንድ አይነት ነው። ላይታችሁን ሞቲቬትድ ማድረግ ጥሩ ነው። ሲጀመር መስኮት ካለ በተለይ ፍሬም ውስጥ መስኮት እንዲገባ ካደረጋችሁ ላይታችሁ መሆን ያለበት ሞቲቬትድ መሆን ያለበት መስኮቱ ባለበት አቅጣጫ ነው። ስለዚህ ኪ ላይታችሁ የሚሆነው መስኮቱ ባለበት አቅጣጫ ነው የሚሆነው። ኦዲየንሳችሁ ሲያይ ምስሉን የበራው ፊቷ በዚህ በኩል መስኮት ስላለ ነው የሚለውን ሀሳብ ይፈጥራል ማለት ነው። ካሜራችሁ ደግሞ ሁልጊዜ በሻዶ ሳይድ ነው መሆን ያለበት። ኪ ላይታችሁ በዚህ ጋር ከሆነ ካሜራው በጥላው ባለበት በኩል ነው መሆን ያለበት። እሱ ትንሽ ሲኒማቲክ ያደርግላችኋል፣ ኮንትራስት ይፈጥራል፣ ቪዥዋሊ ኢንትረስቲንግ ነው። አንዳንዴ የምትቀርጹበት ክፍል ነጭ ከሆነ ላይት ብዙ ቦታ ባውንስ ስለሚያደርግ ሻዶ ሳይዳችሁ የምርም ጠቆር ላይል ይችላል። ስለዚህ ወይ ኔጌቲቭ ፊል በማምጣት ወይም ደግሞ የሪፍሌክተር ካላችሁ ይሄ 5-in-1 የሚባለው ጥቁሩን ሳይድ በመጠቀም ኦር ኤኒ ጠቆር ያለ ማናቸውም ካርድቦርድ ነገር በማምጣት ኔጌቲቭ ሳይዱን መፍጠር ትችላላችሁ። ጠቆር ያለውን ኮንትራስት ያለበትን ሳይድ ደመቅ እንዲል ማድረግ ትችላላችሁ። ሌላኛው ባክላይት ነው። እንደገና እንደ ሙዳችሁ ይወሰናል እንደምትሰሩት ስራ፣ ግን ሳብጀክታችሁን ከባክግራውንዳችሁ ሴፐሬት የሚያደርግላችሁ አሪፍ ቴክኒክ ነው። አንዳንዴ ደመቅ ማድረግ ትችላላችሁ፣ ወይ በጣም ሰትል እንዲሆን ማድረግ ትችላላችሁ። ብዙም የማያስታውቅ ግን እንደኖረ የሚያስታውቅ መሆን ይችላል። አንዳንዴ በቂ ሩም ካላችሁ ፐርፌክት ስታንድ ላይ አድርጋችሁ ወዘተ ማድረግ ትችላላችሁ። አንዳንዴ ደግሞ በቂ ስፔስ ላይኖራችሁ ይችላል። ስለዚህ የተለያዩ አክሰሰሪዎች አሉ፣ እንደዚህ ልክ እንደ ማጂክ አርም ወይም የሆነ ሰክሽን ማውንት አይነት ነገሮች። እነሱን በመጠቀም የግድ በጣም ብራይት የሆነ ላይት መሆን አለበት ማለት አይደለም፣ ግን አነስተኛ ላይት ይሄንን ሄር ላይት የሚፈጥርላችሁ ባክ ላይት መጠቀም ትችላላችሁ። ሌላኛው ድምጽ። ሄሎ ምስላችሁ ዋው የሚያስብል ቆንጆ ምስል ሆኖ ግን ድምጹ የማይሰማ ከሆነ በተለይ ለኢንተርቪው ምንም ዋጋ የለውም። ድምጽ ላይ ሁለት ኦፕሽን አላችሁ። አንደኛው ዋየርለስ ላቨሌር ማይክ መሆን ይችላል፣ ይሄ ልብስ ላይ ክሊፕ የሚደረገው፣ ወይም ደግሞ ሻትጋን መሆን ይችላል፣ በቡም አርጋችሁ ኤክስትራ ለብቻው የሚቀመጥ ማይክ መሆን ይችላል። ዋየርለስ ማይክ የምትጠቀሙ ከሆነ አድቫንቴጁ በደንብ ይቀርባል ወደሚናገረው ሰው አፍ፣ ስለዚህ ክሊን የሆነ ድምጽ መስማት ትችላላችሁ። ግን ሜክ ሹር ልብሳቸው የሚንቀሳቀሱ ከሆነ ይሄ ነገር ብዙ እንዳይበጠብጥ እንዳይረብሽ እሱን ነገር ጥንቃቄ አድርጉ። ከዛ ደግሞ ኬብሉን ገመዱንም በስነ ስርዓቱ ይደብቁት። ደስ አይልም ገመድ እንደዚህ ተንዘላዝሎ ሰው ላይ ማየት። ስለዚህ በተቻለ መጠን ጀስት ማይኳ ብቻ እንድትታይ አድርጋችሁ የቀረውን መደበቅ ትችላላችሁ። 0K5 put this on you. ኢንተርቪው የሚደረጉትን ሰዎች ማይክ ከማድረጋችሁ በፊት ደግሞ ጠይቁ፣ አናግሩ። ዝም ብላችሁ የሰው ልብስ ስለሄዳችሁ መስተካት አይደለም። ሰላም እንዴት ናችሁ? ሰላም ነው አለን። እቺ ማይክ ነች፣ እዚህ ጋር ላደርግላችሁ ነው። ችግር የለውም ኦኬ። በደንብ ሪስፔክትፉል ሆናችሁ እሱን አናግራችሁ የሰው ልብስ ላይ ማይክ ማድረግ ነው እንጂ አንዳንድ ሰዎች ፒኪ ናቸው። ስለዚህ ባውንደሪያቸውን ሪስፔክት ማድረግ አለባችሁ። ሁለተኛው ኦፕሽን ደግሞ ቡም ማይክ ወይም ሻትጋን ማይክ በስታንድ ላይ አድርጋችሁ ወደ አፍ እንደዚህ ፖይንት ተደርጎ ከፍሬም አውጥቶ ትንሽ ራቅ አድርጎ ማስቀመጥ ነው። ይሄኛውም እንደ ማይካችሁ አይነት ይለያያል፣ ግን ቆንጆ ድምጽ መቅዳት ይችላል። ይሄ በተለይ በጣም አሪፍ ነው ለትልልቅ ፕሮፋይል ላላቸው ሰዎች፣ ጊዜ ለሌላቸው ሰዎች፣ ሲኢኦዎች፣ ፕሬዚዳንቶች፣ የድርጅት ባለቤቶች ወይም በጣም በቃ ሩጫ ላይ ያሉ ሰዎች ያላቸው 5 ደቂቃ ብቻ ከሆነች ለዚች ኢንተርቪው የሆነ ስብሰባ ውስጥ ከነበሩ ከስብሰባ ወጥተው መጥተው ቁጭ ብለው የሚያወሩትን አውርተው ኢንተርቪው ተደርገው ሲጨርሱ ይሄዳሉ እንጂ መጥተው እንደገና ታዲያስ እንዴት ናችሁ አንዴ እንደገና ልብስ ላይ ማይክ ላርኩ ካራባቱ ይሻላል ምናምን እንደዚህ ለመተሻሸት ጊዜ የሌላቸው ሰዎች አሉ። ለሱ
ግልግል ነው። ሶስተኛው ኦፕሽን ደግሞ ሁለቱንም መጠቀም ነው። it's my favorite እኔ የምወደው እሱን ነው። ምክንያቱም redundancy is good። ከቻላችሁ ማይክ አድርጓቸው ሰዎቹን ሾትጋንም ይኖራችሁ። ምክንያቱም አንደኛው ቢቋረጥ ድንገት ወይ ባትሪው ቢሞት ወይ ይሄ ነገር ቢመጣ ሌላ ባካፕ አላችሁ፣ ድምጹን መቀየር ትችላላችሁ። ስለዚህ ሁልጊዜ ባካፕ ኦፕሽን ይኖራችሁ። ሌላኛው ትልቁ ነጥብ ደግሞ ድምጹን እዛው ሞኒተር አድርጎ ይሄ ዌቭ እንደዚህ ብንብን የሚለው አይታችሁ ቆንጆ ነው ምናምን ብሎ ማለፍ ሳይሆን በስነ ስርዓቱ ሄድፎን አድርጋችሁ አዳምጡት። ባክግራውንድ ኖይዝ አለ ወይ፣ ሌላ የሆነ ኤሲ ያለ ወይ አጠገቡ የሆነ ፍሪጅ አለ ወይ መነቀል ያለበት፣ ከዛ ደግሞ ሰዎችም ሲያወሩ ይሰማሉ ወይ። አንዳንዱ አሁን እንግዲህ የመጣሁት ያው ነው እንደዚህ ቀስ ብለው የሚያወሩ ሶፍት ስፖክን የሆኑ ሰዎች አሉ። አንዳንዶቹ ደግሞ እኔ ከትናንትና ጀምሮ ሃሃሃሃ ወዘተ እንደዚህ ጮክ ብለው ድምጻቸው ቤዝ ያለው አይነት ሰዎች አሉ። ስለዚህ ቀረጻ ከመጀመራችሁ ሪኮርድ ማድረግ ከመጀመራችሁ በፊት አናግሯቸው። ኦኬ በምታወሩበት በትክክለኛው ቮሊዩማችሁ እስቲ እናውራ ትንሽ 1-2 ደቂቃ ነገር ዝም ብላችሁ እስቲ 1-2-3 ሙከራ 1-2-3 ብቻ በሉ ማለት ሳይሆን ላይክ ኖርማል ኮንቨርሴሽን አናግሯቸው። ምክንያቱም ሙከራ 1-2-3 3 ሰከንድ ነች፣ በቃ አለቀ። ምንም ሌላ አይሰጣችሁም፣ ኢነፍ ታይም አይሰጣችሁም። ስለዚህ አዋሩ። እንዴት ነበረ ስብሰባችሁ ቅድም? ከዛ ያወሩላችኋል። ስብሰባው አሪፍ ነበር ሃሃሃ ወዘተ። ያኔ ድምጻችሁ እናንተ ቮሊዩማችሁን ጌናችሁ ማስተካከል ትችላላችሁ። Okay, yeah, this would be my normal talking voice here. Would be 1, 2, 3, 4. That'd be, unless you want me to go louder. Okay. That good? That's good. Okay. Yeah. So I am really thankful for the opportunity that you gave me. I've learned a lot and I'm really happy to be here. That's a really good point. So earlier I did not want to interrupt, but you said something really profound. ለዛሬ በክፍል 1 ሞር ቴክኒካል የሆኑ የኢንተርቪው ሴትአፕ አይነቶችን አውርተናል። በሚቀጥለው አክቹሊ እንዴት ቁጭ ብለን ኢንተርቪው እንደምናደርግ እና አሪፍ ሳውንድ ባይት እንዴት እንደምናገኝ የምናወራ ይሆናል። እስከዛው ይሄንን ቪዲዮ ላይክ፣ ሼር፣ ቻናሉንም ሰብስክራይብ ማድረግ አትርሱ። በሚቀጥለው እንገናኝ።